ፀጉራችንን ልንታጠብ ስንል መጀመሪያ ላይ ማድረግ ያለብን ነገር ማበጠር ነው። አበጥረን ካልጀመርን በምንታጠብበት ወቅት ብዙ ስለሚዘዋወር በጣም ይያያዝብናል። መጀመሪያ ላይ ማበጠር ግን መያያዙን ስለሚቀንሰው መጨረሻ ላይ በድጋሚ ለማበጠር አንቸገርም። ፀጉራችንን ስንታጠብ ከፀጉሩ ዘለላ ይልቅ የራስ ቆዳችን ላይ ማተኮር አለብን። ለምን ካላችሁኝ አብዛኛው ቆሻሻ፣ ወዝ ወይም የሞተ ቆዳ የሚገኘው ቆዳችን ላይ ነው። የፀጉሩ ዘለላ ላይ ሳሙና ማብዛት ፀጉራችን በጣም እንዲደርቅ ስለሚያደርግ በደንብ ማሸትና ሳሙና ማድረግ ያለብን ቆዳችን ላይ ሲሆን የፀጉሩ ዘለላ ደግሞ ስንለቀለቅ በሚወርደው አረፋ አማካኝነት ይጸዳል። አብዛኛውን ጊዜ በምንታጠብበት ወቅት ፀጉራችን የሚያያዘው በአስተሻሸታችን አማካኝነት ነው። በተለያየ አቅጣጫ ያዘዋወርና እየጠመለልን ስናሸው ፀጉራችን ይያያዛል። ይህንንም ለመከላከል ፀጉራችን አበጥረን ከገባን በኋላ ወደ ታች እንደወረደ በተመሳሳይ አቅጣጫ ብቻ ማሸትና መታጠብ አለብን። ሁሌም ቢሆን ፀጉራችን መታጠብ ያለብን በቀዝቃዛ ውሃ ብቻ ነው። ሙቅ ውሃ የፀጉርን ኪቲክል በመከፋፈት እርጥበትን አስወግዶ ፀጉራችን እንዲደርቅ ስለሚያደርግ በቀዝቃዛ ውሃ መታጠብ የተሻለ ነው። ኮንዲሽነር ለከርሊ ፀጉር ምን ያክል አስፈላጊ እንደሆነ ታውቃላችሁ? ኮንዲሽነራችን በይበልጥ ፀጉራችን እንዲያፍታታልንና እንዲያረስልን ሁለት ነገሮችን ማድረግ ይኖርብናል። አንደኛው አብዝተን መቀባት ሲሆን ሁለተኛው ደግሞ ከተቀባን በኋላ ለተወሰነ ደቂቃ ሳናለቀልቀው መቆየት አለብን። ይህም ፀጉራችን በደንብ እንዲለሰልስ ይረዳል። አንዳንድ ጊዜ ፀጉራችን በቀላሉ የሚያያዝ ከሆነ ከማበጠሪያ በፊት በእጃችን ማፍታታት አስፈላጊ ነው። ምክንያቱም አንዳንድ ጊዜ በማበጠሪያ ብቻ ለማላቀቅ ስንሞክር ፀጉራችን የመበጣጠስና የመቆራረጥ እድሉ ከፍተኛ ይሆናል። ፀጉርን ከሚያደርቁና ከሚያበላሹ ነገሮች ውስጥ በፎጣ እያሹ ማድረግ ዋነኛው ነው። ፀጉራችን በፎጣ ስናሻው ያለውን እርጥበት በሙሉ በማስወገድ ፀጉራችን እንዲደርቅ ወይም እንዲንጨባረር እንዲሁም እንዲበጣጠስ ያደርጋል። ፀጉራችንን ታጥበን ከጨረስን በኋላ የሆነ አይነት ማለስለሻ መቀባት አለብን። ይህም ፀጉራችን ላይ ያለው እርጥበት በቦታው እንዲቀመጥና በደንብ እንዲለሰልስ ይረዳል።